ጤና ይስጥልን እንደምን ዋላችሁ። ዛሬ ማለትም ኦክቶበር 11 2025 የውጭ ምንዛሬ በከፍተኛ ዋጋ የሚገዙ ባንኮችና ህጋዊ የውጭ ምንዛሬ ቢሮዎችን እናስቃኛችኋለን። እስከመጨረሻው ተከታተሉ። ለፔጁ አዲስ ከሆናችሁ የየዕለቱ የውጭ ምንዛሬ ዋጋ እንዲደርሱ ፔጁን ፎሎ ያድርጉ። ከአሜሪካን ዶላር እንጀምራለን። ዛሬ በኢትዮጵያ ባንኮች ከፍተኛ ዋጋ በመግዛት አንደኛ የሆነው ባንክ አቢሲኒያ ባንክ አንድን የአሜሪካን ዶላር በ147 ብር ከ56 ሳንቲም ይገዛል። ከሱ በመቀጠል አማራ ባንክ በ146 ብር ከ88 ሳንቲም፣ የኢትዮጵያ ብሔራዊ ባንክ በ146 ብር ከ26 ሳንቲም፣ ገዳ ባንክ በ145 ብር ከ01 ሳንቲም፣ አባይ ባንክ በ144 ብር ከ51 ሳንቲም ሲገዙ ውለዋል። እንዲሁም ከውጭ ምንዛሬ ቢሮዎች ሃሮን ፎሬክስ ቢሮ አንድን የአሜሪካን ዶላር በ162 ብር እየገዛ ይገኛል። በመቀጠልም አንድን የሳውዲ ሪያል አንደኛ ዘምዘም ባንክ በ42 ብር ከ29 ሳንቲም ሲገዛ፣ ሂጅራ ባንክ በ39 ብር ከ89 ሳንቲም፣ አማራ ባንክ 39 ብር ከ16 ሳንቲም፣ አቢሲኒያ ባንክ 39 ብር ከ11 ሳንቲም፣ የኢትዮጵያ ብሔራዊ ባንክ 38 ብር ከ99 ሳንቲም ሲገዛ ውሏል። የውጭ ምንዛሬ ቢሮዎች ውስጥ ሃሮን ፎሬክስ ቢሮ አንድን የሳውዲ ሪያል በ42 ብር በመግዛት አንደኛ ደረጃ ይዟል። የዩናይትድ አረብ ኤሚሬትስን ድርሃም ዘምዘም ባንክ በ43 ብር ከ23 ሳንቲም፣ ሂጅራ ባንክ በ42 ብር ከ16 ሳንቲም ይገዛል። አንድን የአውሮፓ ዩሮ አቢሲኒያ ባንክ በ171 ብር ከ70 ሳንቲም፣ ገዳ ባንክ በ171 ብር ከ16 ሳንቲም በመግዛት ይከተላል። የእንግሊዝን ፓውንድ ደግሞ አሁንም አቢሲኒያ ባንክ በ197 ብር ከ69 ሳንቲም በመግዛት ሲመራ፣ አማራ ባንክ በ196 ብር ከ42 ሳንቲም በመግዛት የዕለቱ ሁለተኛ ከፍተኛ መግዣ ዋጋ ሆኖ ተመዝግቧል። ስለ ውጭ ምንዛሬ ዋጋ፣ ስለ ወርቅ ዋጋ እንዲሁም የመሳሰሉ ጉዳዮች ላይ የዕለቱ መረጃ እንዲደርሱ ፔጁን ፎሎ ማድረግ እንዳይረሱ። እናመሰግናለን።